እሺ ጋቢ ኢዝ ባክ ትላል። በጣም በቃ ደስ በሚል ማለት ነው ንጹህ ፓርክ ውስጥ አሁን ፏ እያልን ነው። እንዴት ናችሁ? እንዴት ከርማችኋል? ሳምንታችሁ እንዴት አለፈ? በሚዬ እንዴት ቆያችሁን? ከሳምንት እስከ ሳምንት መልካም ሳምንት ብለን ነበር ቸርን ሰንበት እያልን ነው። ዛሬ እንግዲህ ከሳምንቱ ቆይታችን ውስጥ ምናምን እያጠቃቀስን ዋና ዋና ፖይንቶቻችንን እናነሳለን ማለት ነው። ከጋቢ ጋር እስታይ ቲዩን ናት ሰብስክራይብ ማድረጋችሁን አትርሱ ፕሊዝ፣ ያግዘናል። ብዙ ያዋል ግን ሰብስክራይብ አያደርጉም ማለት ብታደርጉ ከጊሳችሁ አይቆረጥ እና አርጉልን። ሰብስክራይብ ላይክ ማድረጋችሁ ሰው ጋር እንዲደርስ ስለሚያግዝ ፕሊዝ። ደግሞ ሐሳባችሁ በጣም ጠቃሚ ነውና እዚህ ጋር ይመጣላችኋል። ዝም በሉት አይገባም። እዚህ ጋር ይላል ደፋር። እሺ የዛሬ እንዴት ነበረ ቆይታችን? ቆይታችን ሰሞኑን እንዴት አለፈ በሚለው ተጀመረና ሳምንቱ እንዴት ነበር? በጣም ብዙ አነጋጋሪ ነገሮች የተፈጠሩበት፣ በተለይ ደግሞ የአርሲው ጭፍጨፋ በጣም ጎልቶ የወጣበት ነበረ። ያው ሙሉ ነገሩን የሸፈነው የአርሲው የተገደሉ ኦርቶዶክሳውያን ሞት ነበር። እሱ ነበር። ሌላ የቀረ ደግሞ ብዙ እንደ ዓለም አቀፍ ደረጃ ብዙ ነገሮች ተከናውነዋል። እስኪ ወደ አንተ ደግሞ እንመለስ። እኔ ከዓለም ተለይቼ ስለከረም ከዓለም ላይ እንደተፈጠረ እንኳን እንዲህ ነው አልላችሁ። ብቻ የአርሲው ግድያ ብዙ ሰዎችን አሳዝኖ ነበር። አረ በጣም ደግሞ ብዙዎችን የሚያነጋገረ ነበር። አንዴ ብቻ አይደለም ይሄ ነገር የተደረገው፣ በየ3 ወር 4 ወር ልዩነት የሚደረጉ ሃይማኖትን ላይ ያነጣጠሩ ጥቃቶች ናቸውና በጣም ኮንትሮቨርሻል የሆነ ነበረ። ከዛ ውጪ ደግሞ የአርሰናል ደጋፊዎች ራሱ እንትን ነበራቸው አይደል? ፕሮግራም ነበራቸው፣ ኢቨንት የተዘጋጀ የኮንሰርት ኢቨንት ነበራቸው። በጣም ብቻ ደባሪ ሳምንት ነበር። አሳዛኝ ነገሮችን ሲሰማበት የነበረው ነበርና ገደለው። ታውቃለህ ኢነርጂ የምታወራበት ቱን እኮ ልክ አይመጣም ታለ። በጣም ደግሞ አሁን ላይ ሶሻል ሚዲያ ላይ በጣም የተነጋገረበት ካየህ ብዙዎች ራሱ ምላሽ የሰጡበት እንደውም በዚህ የታዘብነውን ነገር በዛው እንንካውና ብዙዎች ስለ አርሲው ጭፍጨፋ ምላሽ የሰጡት ከዚህ በፊት የምታስታውስ ከሆነ መስከረም ላይም ከዛ በኋላ ህዳር ላይ ከዛም በኋላ አንድ ጊዜ እንደዚህ በመሃል ህዳር በኋላ በመሃልም የሆነ እንትን ነበር። አረ ከዛ ብቻ እንደዚህ አይነት ጭፍጨፎች እየተደረጉ ምንም ሚዲያ ላይ እየወጡ አልነበረ። ከህዳር ራሱ በኋላ ነበር አንድ ከጥምቀት ወዲህ ማለት ነው። እና እንትን አልነበረም ያን ያክል ሚዲያ እንትኑን አልገዛውም ነበር። ያሁኑን ግን ሚዲያ ላይ ትንሽ ሰዎች በድፍረት ወጥተው ስለተቀባበሉት አንደኛውን እያየ ካየ በተለይ ሊቃውንቶች ወጥተው ይሄን ነገር ለመናገር አባቶች ወጥተው ለመናገር የራሳቸውን ዋራንቲ ሲጠብቁበት የነበረውን ተመልክተናል። አንድ ነገር ወጥቶ አስተያየት ለመስጠት ስላለቁት ኦርቶዶክሳውያን አስተያየት ለመስጠት ያደረጉበት አካሄድ በጣም የሚደብር ነበር። ያው ብዙ ሰው እንደተነጋገረበት ሲያውቅ መንግስት ብዙ ሰው እንዳላሰረ ሲያውቁ ነው ወጥተው አስተያየት ለመስጠት የሞከሩት ምናምንና 200 ሰው የተናገረበትን አንጋጋቢ ነገር 201ኛ መሆን አይገርም። እና ከዚህ በፊት ደግሞ የነበሩት ላይ ማንም ሰው ለመናገር ፍቃደኛ አልነበረም። ያሁኑንም የተወሰኑ ጥቂት ሰዎች ራሳቸውን ከፊት ወጥተው አጋልጠው ስለ ጮሁ ነው ብዙ ሰው ጋር ተዳርሶ ይሄ ወሬ ሲወጣ ነው። ያው እኛም ከቤተክርስቲያን ጎን ነን በሚል ሐሳባቸውን ለመስጠት የፈለጉት እንጂ አሁንም አይሰጡም ነበር። እንትኑ ሀዘኑ ሲያጋጥም የክልሉ የጸጥታ ክፍል ኃላፊ ወጥቶ አድሬስ ያደረገበት መንገድ በጣም ነበር ልብ የሚሰብረው። ምንድነው ያለው? ወጥቶ እንትኑን ለማደናቀፍ የምርጫ ሂደቱን ለማደናቀፍ ጽንፈኞች ባሰሩ ሴራ ምክንያት የተፈጠረ ነው፣ ህዝብን ከህዝብ ጋር ሃይማኖትን ከሃይማኖት ጋር ለማጋጨት የሚደረግ ዜና ነው ብቻ ብሎ የሰው ሞት አራክሶ ያለፈበት ፓርቲ በጣም ነው የሚያሳዝነው። እንደ ቀልድ የሰው ልጅ እንደ በግ ተኝቶ እንኳን ቢሆን ራሱ ዝም ብሎ በእንደዚህ አይነት ወይ ባይዘገበውና ጽንፈኞችን ለማሳደድ የተለየ ጥረት እናደርጋለን፣ ለያዘኑ ሰዎች መጽናናት እንመኛለን ብሎ አይታር መጠን አድርጎ ቢያሳልፈው ለሟች ቤተሰብ ራሱ ትልቅ መጽናናት ነውና ያንተ ልጅ ያንተ እህት ያተወደም የነፍስ ዋጋ የሆነ ምርጫ ከማደናቀፍ ያለፈ ዋጋ ሳይኖረው ሲቀር በጣም ነው የሚያሳፍረው። ምንጫምርና ያው ዜናውን ስንሰማ የሰማነው መረጃ የደረሰን በ25 ነው። 25 ጠዋት በ25 ጠዋት ነው የሰማነው።
መጀመሪያ ላይ የወጡ የነበሩ ቁጥሮች ወደ 10 የሚጠጉ ሰዎች ነበሩ። ከዛም አልፈዋል። ቤተክርስቲያናት አብያተ ክርስቲያናት ተቃጥለዋል። ህዝብ ከህዝብ ደግሞ የሚያስተላልቅ ራሱ አይደለም። በቃ አንድ ወገን ብቻ ተጎርቶ የሚያልፍበትን ነገር ነው ያየነውና በጣም እንትን ይላል ልብ ይሰራል። ደግሞ የሚወነጃጀሉት ሰዎች ትንሽ ከባድ ነው። እንትና የእንትን ሸኔ ነው ይሄን ያደረገው የእንትን ሸኔ ነው ይሄን ያደረገው የሚለው ውጀላ መፍትሄ የማያመጣ። እንደውም እስኪ እዚህ ላይ እንደውም ሀሳብ እንስጥበት። አሁን ላይ ወጣቱ ተደራጅተን እኛው ራሳችን ቤተክርስቲያንን መጠበቅ አለብን የሚሉ አንዳንድ ሳቢዎች ተነስተዋልና ከቤተክርስቲያን ካሉ ከውስጥ ካሉ መምህራንም እንዲሁም ደግሞ ከውጭ ካሉ ጳጳሳትም ከህዝቡም እንደዚህ አይነት ተደራጅተን አንድ ብንሆን የራሳችን ኃይል ብናቋቁም ማንም ሰው ተነስቶ የፈለገውን ያሻውን አያደርገንም የሚሉ እንትኖች መጥተዋልና እስኪ እዚህ ላይ ደግሞ ማለት ራሳችን እንከላከል የሚሉ ሰዎች ፊዚካሊ እዚህ ቦታ ላይ የሚገኙ ሰዎች አይደሉም። የመፍትሄ ሀሳብ ከነሱ መምጣቱ መፍትሄው መጥቶ የሚተገበረው ሰው ጋር አፕላይ መደረግ ይችላል አይችልም፣ እሱን ግምት ውስጥ ያስገባ አይደለም። በደንብ ደግሞ በጥልቀት ካየኸው የሰው ስነ ልቦና በጣም ተጎድቷል። ራሱን መከላከል አይደለም እንደ ሰው ራሱን ሰው ብሎ ማሰብ ካቆመ ከራርሟልና አሁን ራሳችን እንከላከል የሚለው ጋር ከመድረሱ በፊት እነዚህ ሰዎች ያላቸው ፐርሰናሊቲ ምንድነው? አመራሮቹ በተለይ ሀገር ውስጥ ያሉት ሲቀጥል ድምጽ ይሆኑናል ብለው የሚያስቧቸው ሰዎች ድምጽ መሆናቸው ምንም ዋጋ የሌለበት ሰዓት ነው። ለምሳሌ አንድ ታዋቂ ዘማሪ ይህንን ነገር ለዓለም ሕዝብ ማስታወቅ አለብኝ ብሎ ህዝቡ አምጾ መልእክት ቢያስተላልፍና ያ ሰውዬ የተባለውን ነገር ቢሰራ መፍትሄው አካል አይሆንም። አንደኛ ለነፍሴ ብሎ የሚሰራ አገልጋይ የለም ቤተክርስቲያን ውስጥ ከራርሟል። ሁሉም ነገር ለታይታ አካታች ለማሟያ ብቻ መሆን ከጀመረ ቆይቷልና እነዚህ ሰዎች የችግሩ ዋና ተጠቂ ያልሆኑ ሰዎች እንደ ሀዘን ራሱ በአንዲት ቅዱስ ቤተክርስቲያን ውስጥ ወንድም እህቱን አካል ብለው ማያስብ ሰው ያን መልእክት ማስተላለፉ እርባን የሌላቸው አይነት ሰዎች ናቸውና መጥቶ የጉዳዩ ዋናው ተጠቂ የሆኑ ሰዎች ጋር ሲደርስ ዋናዎቹ ተዋናዮቹ እነሱ አለመሆናቸው ራሱ መፍትሄው በጣም እንዲርቅ ያደርገዋል። እሱ በጣም የሚጎዳው ፓርት ነው። ሲቀጥል ደግሞ የሚጮሁት ሰዎች መጮህ ስላለባቸው ብቻ የሆነ ፖዚሽን ላይ ካልተናገሩ ከህዝብ ጎን ስላልሆኑ እንወቀሳለን በሚል ፍራቻ አይነት ነው። ድምጻታቸው ራሱ ያስታውቃል። ሀዘናቸው ጊዜያዊ ነው። በጣም የሚደብረኝ ፓርት ከምንም ነገር በላይ ከአንድ ሳምንት ያለፈ ወር አይሆንም ይሄ ነገር። ኦልሬዲ ይሄን ቪዲዮ በምንቀርጽበት ሰዓት እና ይሄን ቪዲዮ እናንተ ጋር በሚደርስ ሰዓት ይሄ ነገር ከቫይራልነቱ ይወርዳል እናውቃለን። ግን በጣም የሚደብረው የነበረው እነዚህ ነገሮች ላይ ኢንቮልቭ የሚያደርጉትም ሰዎች አዝነናልም የሚሉም ሰዎች የእውነት ልባቸው አዝኖ የተሰበሩ ሰዎች አልነበሩም። አብዛኞቹ ጀስት ለሚዲያ እንትን ፍለጋ ነበረ ብዙ ሲዳክሩ የነበረውና ደግሞ ብዙ የማይገናኙ ነገሮችም አይተናል። ለዚህ ነገር ሰዎች ለአርሲ ህዝብ ፍትህ ይገባዋል ሲል ለአክሱምስ ህዝብ ብሎ የሚያነሳ አይነት ፖፑሌሽን ነው እየተፈጠረ ያለው እና ይሄ ማወዳደር አይደለም። ሃይማኖት ከሃይማኖት ማወዳደር አይደለም። ከሃይማኖት ውጪ እንኳን ብናየው የንጹሃንን ሞትን ነው እዚች ጋር እየተመለከተን ያለ ነው። በዛ ላይ የንጹሃን ሞት ምናልባት በእንትን ሊሆን ይችላል፣ በግጭት ሊሆን ይችላል፣ በግጦሽ ቦታ ሊሆን ይችላል፣ በትዳር በእንትን ሊሆን ይችላል። ግን በሃይማኖት በዚህ በ21ኛው መቶ ክፍለ ዘመን በሃይማኖት በዛ ላይ ደግሞ ከ65% በላይ ኦርቶዶክሳውያን ናቸው ተብሎ በሚጠበቅባት በኢትዮጵያ ክርስቲያኒቲ ከ65% በላይ የሚሆነው ፖፑሌሽን ክርስቲያኒቲን ይከተላል በሚባልባት ኢትዮጵያ ላይ ደግሞ ክርስቲያኖች ላይ ያተኮረ ጥቃት ከአንድም ከሁለቴም ሶስቴ በዓለም አቀፍ ደረጃ አሁን ላይ በሚደረጉ በክርስቲያኖች ላይ ከሚደርሱ ጥቃቶች እንደ ኢትዮጵያ በዘርፉ በዛ ያለ ጥቃት እየደረሰበት ያለ የክርስትና ቦታ የለም። ለክርስትና ከባድ ከሆኑ ሀገራት መካከል ለክርስትና አምባ መጠጊያ መሸሸጊያ የነበረች ሀገራችን አሁን ለክርስቲያን ወገኖች መሞቻው መገደያ ሆናለች። ይህም ደግሞ ጥሩ እንግዲህ እግዚአብሔር በጎን ጊዜ ይመልስ እንጂ ጥሩ የምንላቸው ጳጳሳት ስላሉን ያው ፖለቲከኞች ሆነው ስንዴ ይዘው የሚጎትቱ መነኮሳት ስላሉን ያው ጥሩ አድርገው ያስገድሉናል በደንብ።
አሁንም ቢሆን ወደ እዚህ መምጣት አልቻሉም እንጂ አንድ ሰሞን ላይ ጎንደር ላይ ተፈጥሮ ነበር። የጎንደር ፖፑሌሽን ከ86% በላይ ኦርቶዶክሳውያን ናቸውና እንደዚህ የሃይማኖት ግጭቶች ተነስተው የሚበረታ የነበረው ኦርቶዶክሳውያኑ ላይ ነበረ። ኦርቶዶክሳውያኑ ለምን እንደዚህ ነገሮች ለምን ክርስቲያኖች ላይ እንደዚህ ተለይቶ ጥቃት ይፈጸማል በሚል ሰዓት እነሱን ለይቶ የማሰር ለይቶ የማሰቃየት ነገር ነበር ሲስተዋል ነበር። ይሄንንም ደግሞ በብዙ ወንድሞች ማየት እንችላለን። እዚህ አርሲም ላይ በተፈጠሩት ነገሮች እስከነጭራሹም ይሄን ነገር ደግሞ እንዳይሆን ደግሞ ለነዚህ ሰዎች ደግሞ ፍትህ እንዳይሰጥ ደግሞ ከሚያደርጉት መካከል በዋነኝነት ከመንግስት በላይ የቤተ ክህነት ሰዎች በጣም ለህዝበ ክርስቲያኑ ማለቅ ትልቁን ድርሻ ይወስዳሉ ብዬ አስባለሁ። ከመግለጫ ጋጋታ በዘለለ እና ኮሚቴ ከማደራጀት በዘለለ ዘላቂ መፍትሄ ለመስጠት የሚደረግ ምንም አይነት ጥረት የለም። ለሞቱት ሰዎች በረከት ነው የማይገኝ እድል ነው። በቤተክርስቲያናችን ራሱ ትልቅ ዋጋ ከሚሰጣቸው ነገሮች አንዱ ክብረ ሰማዕታት ነው። ሰማዕትነት ብዙ ዋጋ የሚያስገኝ ነው። እዛም ቦታ ለመድረስ ደግሞ ብዙ ዋጋ የሚያስከፍል ነገር ስለሆነ ለሰዎቹ ያው ደመ ሰማዕታት አድርገው ይቀበልልን ብለህ ከማለፍ ባለፈ አሁን በህይወተ ስጋ ላለን ቆመን ለምንሄድ ሰዎች ግን ለኛም ለህይወታችን ነገም ለሚመጣው ትውልድ ተጠያቂ ከመሆን አያድነንም ሁኔታው። ሲቀጥል ደግሞ እንደ ተቋም ራሱ ስትራክቸራሊ ዴሞሊሽ አድርገናል። ችግሩ ምን መሰለ? ዙሪያ ጥምጥም እንሄዳለን። የሆነን ነገር ሆኗል ብሎ ከመናገር አካፋን አካፋ ይላሉ ፕራይም ሚኒስትሩና ብቻ የቆምን ያለሽ መስሎሻል ተበልተሻል ቀሻል የሚባለው በስትራክቸር ደረጃ የሆነ ፎርም ይዛ የምትቀጥል አይነት ትመስላለች። ግን ውስጥ ያሉ ሰዎች አንደኛ ተግባራዊ ለሆነው ክርስትናም፣ ሁለተኛ ተቋማዊ ለሆነው መዋቅር ፊት የሚያደርጉ ሰዎች አይደሉም። የታሹ ምናምን አይደሉም። አካሄዱ ራሱ ከጊዜ ሂደት መንፈሳዊ ይዘቱን አጥቶ መንግስታዊ መዋቅር ይመስላል። አካታች ለማድረግ ነገሮችን ለማቻቻል የሚኬድበት ርቀት ቤተክርስቲያኑ መንፈሳዊ ቦታ ያለን እስካይመስለን ድረስ ማለት ነውና በዚህ አሁን ባለው ሰው ችግሩ ይፈታል ብዬ እኔ አላስብም 100%። በጣም ፍጹም የሚታሰብም ነገር አይደለም። እንደውም አሁን ላይ እየተደረጉ ያሉ እንቅስቃሴዎች አሉ። ራሳችንን አደራጅተን ራሳችንን ችለን መቆም አለብን፣ ራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ራሷን መጠበቅ አለባት የሚባሉ ሀሳቦችን በጣም ከወጣቱ ዘንድ በደንብ እየተሰራጨ ያለና በአንዳንድ አባቶችም ደግሞ ይሄ ነገር እየተደገፈ ያለ ሀሳብ። ከዚህ ግን በፊት እኔ ይቅደም ብዬ የማስበው ወጣቱ ዘመቻውን ራሱ ማድረግ ራሱ ካለበት ወደ መንግስት ሳይድ ወይ ደግሞ ወደ ገዳዮቻችን ሳይድ ሳይሆን አስቀድመው ሊገሉን ተደራድረው የሚሸጡን ጋር የቤተ ክህነት ሰዎች ላይ መሆን አለበት ብዬ አምናለሁ። እንደ ግል ማለት ህመማችንንም የከበደው በእነሱ የተነሳ ስለሆነ እኔ ማለት የሚገልን አካል አጥፍተ ኋላ ሄደ የሚመራ እዛው ቦታ ላይ ስታገኘው መጀመሪያ ከጠፋው ጥፋት በላይ ነው የምታጠፋው የምትጠፋውም ጭምር። የምናስታውስ እንደውም ከሆነ 2014 መሰለኝ አይደል ሲኖዶሱ እንትን ብሎ የነበረው 15 ነው 2015 ላይ እነ ህገወጥ የጳጳሳት ሲመት ላይ አሁን እንትን ጸሐፊ የሆኑት የሸገር ሲቲ እንትን የጠቅላይ ቤተ ክህነት ዋና ጸሐፊና የሸገር ሲቲ ደግሞ ሊቀ ጳጳስ የሆኑት እሳቸው ብፁዕ አቡነ ብለን መጥራት ስላልፈለኩ ነው እሳቸውንና የዛን ጊዜ የምናስታውስ ከሆነ መቅደስ ውስጥ በጫማ እያስረገጡ እያስገቡ ወታደሮችን መቅደሶችን የመማረክ ስራ ሲሰሩ፣ ከዛ በተጨማሪ ደግሞ ወጣቶችን በግፍ ደም ሲያፈሱ የነበሩ ሰዎች አሁን ላይ የቤተ ክህነቱ የጠቅላላ ሲኖዶስ ጸሐፊ ሆነው ሲመጡ የአንድ ሀገረ ስብከት የትልቅ ሀገረ ስብከትን ሊቀ ጳጳስ አድርገህ ስትሾማቸው መጥራት ያለበት ከምኑ ጋር መሆኑ ይገባል። ምክንያቱም እነዚህ ሰዎች እርግጥ ነው ይታወቃል ተደራድረው በስንት ብር ያዋጣናል አያዋጣንም ብለው ነው መንጋውን ሊያስበሉት እየሸጡት ያሉትና እኔ አሁን ላይ ሸኔም ላይ አልፈርድም፣ እዛ ያሉ ሙስሊሞችም ላይ መፍረድ አልችልም። ኦፍ ኮርስ ማለት የነሱ ጥፋት አይደለም። እርግጠኛ ነኝ ደና ብር ራሱ አይደለም ተደራድረው ሰውን እያሳረዱት ያሉትና ህዝቡ መጀመሪያ ዘመቻ ማድረግ ራሱ ካለበት ዘመቻ ማድረግ ያለበት እነዚህ አካላት ላይ ይመስለኛል።
ያው በህዝብ የሚመጣ ግን እንትን የለም፣ መፍትሄ የለም። እረኛ ነው ዋናው። አሁን ምንም የምናመጣው ነገር የለም። እኛም ራሱ ይሄን ስለተናገረን የምናመጣው ነገር የለም። ግን ቢያንስ ሰው አሁንም የዛሬ 2 ዓመት ጋር ነው ያለው። የዛሬ 2 ዓመት ጥያቄ ነው አሁንም እየጠየቀ ያለው። ፈትላሪሲ የሚለው ፖስቸሩ ሳይቀየር ያው ወደ 11 ጊዜ እኮ አካባቢ ይሆናል ይሄ ዛቦታ ፈትላሪሲ ሲባል ወደ 11 ጊዜ አካባቢ አስተውት። እንግዲህ በጣም ብዙ ነው። ምን ያልነስ ይሄን ደግሞ ኦፊሻሊ የሚታወቀው ነው። አንኦፊሻል የሆኑ ጥቃቶች ስደቶች ይደርሱባቸዋል እና ተደጋጋሚ የሆነ ጩኸት ስለሆነ የተናቀ ምናምን አይነት ነገር ነው ሐሳቡ ራሱ በራሱ። ከዛ ውጪ ዞር ብሎ የሚያያቸው አካል የሚያየን አካል እስከሌለ ድረስ ይሰለቻል። ለራስ ተለምዷል። የለመድከው ነገር ደግሞ ዲዘርቭ አደርጋለሁ ብለህ ታስባለህ። ሁሌ ከልጅነቱ የሚደመደብ ልጅ ትራውማታይዝድ ስለሚሆን ሲያድግ ያልተመታ ቀን ይደብረዋል። ማለት መጠቃቱ እንደ ማሸነፍ አድርጎ ስለሚቆጥረው ማለት ነው። እና ውስጣችን እየተዋደን እየመጣ ስለሆነ ከዚህ በኋላ ጥቃት መሆኑ ይቀርና ሰማዕትነት የሚለው ዴፊኒሽን ሞራሊ ቪክተም ሁድ ውስጥ ራሳችንን ከተን ክርስትና ራሱ በዚህ ዲፋይን መደረግ መጀመሩ አይቀርም። ደግሞ የማይጠቅም አይነት የእንትን አካሄድ ነው ሁላችንም እየሄድን ያለን፣ ለሁላችንም የማይረባን ነው ማለት። አሁን ፍትላሪሲ የሚል ነገሮች አሉና ብዙዎቻችን ፍትሁን መስጠት ካሰብን ራሱ ወደ ራሳችን ነው ዞር ብለን ማየት ያለብን ይመስለኛል። ብዙ ነገሮች መንፈሳዊ የሚባሉ ነገሮች በሆሆታ ለመፍታት በጣም ይቸግራል። አሁን በተለይ በቤተ ክህነት እንዝላልነት የሚመጣን ችግር ህዝባዊ የሆነ አካል ሊመልሰው አይችል። አሁን ላይ ያሉትን ቤተ ክህነት ላይ እንደዚህ እያስጨረሱን ያሉንን ሊቃነ ጳጳሳት ተብለው የተቀመጡ ሰዎች፣ የአውራጃና የሀገረ ስብከት ጠቅላይ መምሪያዎች ምን ኃላፊዎች፣ ስራ አስኪያጆችን፣ ጸሐፊዎችን ብለን የምናስባቸውን ሰዎች ብናጠፋቸው ራሱ የተለየ የምናመጣው እንትን አይኖርም። ክርስትናውም እኮ አይፈለመደውና ከኖረው አንጻር የተበጠሰ ሰንሰለት ስላለው የቱን ከየቱ ጋር ታደርጓል የምታገናኝበት ፖይንት ታጣለ። ታሪካዊ መሰረት ከሌለ ደግሞ የሆነ ነገርም ሀብ ለመጀመር ሌላ ነገር መፍጠር ይሆንባል። ስለዚህ ማታውቀው ነው። እንደውም በታሪክ የምናውቃቸው ግሩማን የሚባሉ አባቶቻችን የከፈሉት ዋጋ እንደውም በዘመንኛው ናሬት ብታደርገው እውነት ለዚህ አካል ለዚህ ሰው ይገባዋል ብለህ እስክትጠይቅ አሁን የቅዱስ ዮሐንስ አፈወርቅን ታሪክ ስታይ ያው ለማስረዳት እየሞከረን እንዳልሆነ ይገባቸዋል። ባይገባችሁም ችግር የለውም ኦሬዲ ስለረፈደ ማለት ነው። እና ለአንዲት ሴት ለአንድ ቦታ ብሎ እንደዚህ አይነት ዋጋ የሚከፍል አባትን ስታይ የእውነት ነው ሰንሰለት የተበጠሰች የለችም ወይ ብለህ እንድትጠይቅ ያደርጋልና መልሰም እነሱም እንዳትጠይቃቸው ዲዘርቭ የማያደርጉበት ቦታ ላይ የተቀመጡት ያው ፈቃደ እግዚአብሔር ነው። ግን ለነፍሳቸውም ለስጋቸውም የማይረባቸውን ነገር ከሰውም ዘንድ ተወዳጅነትን እያገኙ አይደሉም። እነዚህ ሰዎች ማቴሪያል ነክ ነገር እያተረፍክ ብዙ ሰው አካባቢ ላይ ቢገኝ ኖርማል እኮ ነው። እንደዛም ሳትሆን ስቀር ግን የቱ ጋር ነው የሳትኩት ብለህ ራስን መጠየቅ ይኖርባል ይመስለኛል። ግዴታ ነው። ራስህን ማታይ ከሆነ ሰቡም አሁን እንትን ይላል አይደል? መጽሐፈ ኢዮብ ላይ የሚናገረው አንድ ቃል አለ። ክፉን መሪ ከህዝቡ ክፋት የተነሳ ሾምላችኋለሁ ይላልና ክፉን መሪ እረኛ አድርጎ የሰጠን እኛ ራሳችን የከፋንበት ጥግን ማሳያን። አሁን ሁሉንም ሰው ታየዋለህ ስለ አርሲ ዘመቻ ዘምቷል። አርሲ እንደዚህ ይላል። ከዛ ግን አሁን ከሳምንት በኋላ ታየዋለህ የእግር ኳስ ኮንተንቶች ላይ እንዴት አታች ዶኖ እንደሚመጣ፣ ከዛ ኮንሰርቶች ላይ ደግሞ እንዴት አድማቂ ሆኖ እንደሚመጣ። ከዚህኛው ፖድካስት በፊት የቀረጽነው ፖድካስት ላይ እንደውም እየተነጋገርን ነበር። ህዝቡን እንደዚህ ልሉ ካደረጓቸው መምህራኖች መካከል እየጠቀስን እያወራን ነበር። እነ ሄኖክ ኃይሌን አንስተናል፣ እነ ያረጋል አበጋዝን አንስተናል። እና እነዚህ ናቸው የምናስታውስ ከሆነ ከዚህ በፊት ጃንደረባው የሚባለው አላፋት ዝማሬ ላይ እነ ዲጄ ኤቢን ተጠቅመው ብዙ ሳውንድ ሲስተሞቻቸውን ቢውልድ ሲያደርጉ ምናምን ትዝ ይለናል። እና ያንን ነገሮች አድርገው ሲመጡ ምን ያክል ህዝቡን ልዝብ ሊያደርጉት ዶክመንተሪ ሁላ አብረው እስከ ማሰራት ደርሰው ዛሬን ዘምሩ ነገ ጨፍሩ የሚሉ ማስታወቂያዎችን
ኦፊሻሊ በመስራት ህዝቡን ልሉ በማድረግ ህዝቡን መንፈሳዊ ትምህርቱን ከአባቶች የተላለፈለትን ትምህርት በተገቢ ሁኔታ እንዳያቅ እንዳይማር ለዘፈን ያላቸውን ግንዛቤ የዋጡ ለአባቶች ያላቸውን ክብር ያቃለሉ በተለይ ደግሞ በዚህ ረገድ በደንብ የምናነሳቸው እንደነ ያረጋል ያሉ ሰዎች ናቸው። አሁን እና ያረጋል አሁን ከአርሲው ጋር በተገናኘ ብዙ ነገሮችን ምናምን ሊያወሩ ይችላሉ። ግን የሚያወሩት ዝና ሰው አንድ ጊዜ ተናግሮታልና እኔም ብናገረው ሞር ለኔ አይጎዳኝም ይጠቅመኛል በሚሉ ርዕሶች ላይ ተመስርተው ነው የሚናገሩት። እነ ሄኖክ ኃይሌንም ብናያቸው ህዝቡን መገሰጽ አይችሉም። ምክንያቱም አንድ ጊዜ ለመንግስት አጎብዳጅ እና ተገዥ ሆኗል። አሁን መንግስት ሲፈቅድላቸው ካየን ይሄን ሰሞን ብዙ የመረጃ እንትኖች ነን አስተላላፊዎች ነን የሚሉ የዜና አቅራቢያት ቲክቶክ ላይም ያሉ ዩቲዩብም ላይ ያሉ በስፋት ይሄንን የአርሲውን ዜና ሲዘግቡ ነበርና ሰው ያልተረዳው ነገር ማለት ፍቃድ ተሰጥቶ ነው ስለዚህ ነገር እየዘገቡ ያሉት። መንግስት በጣም ስለናቀው ኦርቶዶክሳውያኑን ምንም አያመጡም፣ ዘግቡላቸው ምንም አያመጡም ማለት ምንም ማድረግ አይችሉም። አይተናል ከዚህ በፊት ቅድም እንዳልከው 11 ጊዜ ጨርሰናቸዋል። 11 ጊዜ አጋድመን እንደውሻ አርደናቸዋል፣ በቁም አቃጥለናቸዋል፣ አንደናቸዋል። 11 ጊዜ ጮሁ። የነሱ ጩኸት ግን ምንም ያደረገው ነገር የለም። እንደውም እንደ ከብት ነድተን ነጭ አስለብሰን ጧፍ አስይዘን መስቀል አደባባይ ላይ በዓለም መድረክ እንዴት ክርስትና ኢትዮጵያ ውስጥ የተከበረች ትመስላለች የሚለውን ነገር ለማሳየት ሞክረናል። ስለዚህ ለዚህ ለተናቀ ህዝብ ደግሞ ምንም ብታረጉት አንፈራውም ነው። ምን ታመጣለህ አይነት ዜናዎች ናቸው እየደረሱን የነበሩትና በጣም ያሳዝናል። የሰው ልጅ ሀዘን ላይ ሆኖ እንደዚህ ሀዘን ላይ ወድቆ ይህን ያክል ደረጃ ደግሞ ተንቆ ደግሞ መታየቱ ደግሞ ምንም ነገር ያመጣል ራሱ አለመባሉ። ይሄን ጩኸት ተከትለው ጠቅላይ ሚኒስትሩም የሀዘን መግለጫ አይነት ይዘት ያለው ጽሁፍ አውጥተው ነበርና እንዴት ነው ራስህ መርተክ የምታስተዳድረውን ሀገር እንዴት ይጠፋሃል? ይሄን ነገር እንደሚደረግ ይሄ ነገር እንደሚሆን በተለይ ምርጫ ሰሞን የተደረገው ምርጫ ሰሞን ላይ ምን ያክል አካባቢዎቻችን ላይ ጥበቃ እንደነበረ ትዝ ይለናል። ግዴታ አላማ አድርገው ካልሆነ እነዛን ኦርቶዶክሳውያን ሲገሏቸው የነበሩትና መግለጫው ላይ የምንድነው የምርጫ ሰሞን ላይ አንዲት ሴት ወለደች፣ ከዛ መረረች። አንዲት አራስ ህመሟን ችላ ሄዳ ምርጫው እውነት ለትውልድ የሚቀር የምወደው መንግስት መርጥበት ነው ብላ በትጋት መምረጧን የዘገቡ ሚዲያዎች ናቸው። ከዛ መግለጫ የሚያወጡት ግን የክልሉ የጸጥታ ክፍል ኃላፊና ፕራይም ሚኒስትሩ ከዚህ ጉዳይ ጋር በተያያዘ ምን አሉ የሚለውን ለመዘገብ ነው የመጡት። ማለት አደጋው ሲፈጠር በዛ ላይ ዘግይተው አስበው። ሁልጊዜ ደግሞ ከዚህ በፊትም እየተፈጠሩ በነበሩ ችግሮች ላይ ሌተው ነው የመጡና እንዴት ችግሩ ተፈታ፣ እንዴት ሀገራዊ በሆነ ባህል ሀገራዊ በሆነ ካልቸር ሶልቭ አደረጉት የሚለውን ኢንፋሳይዝ ለማድረግ ሲሞክሩ ታያቸዋል። ማለትም ኢምንት ነው ያንተ መሞት ለመርዶነት ራሱ አይበቃም ኢንቴንሽኑና ያላቸውን እንትኖቹ ደግሞ በጣም ፍራስትሬት ነው ያደረገኝ። እኔ የቲክቶከሮች ነው የሚባሉ አጠቃላይ ከቲክቶክም ውጪ ፌስቡክ ላይ ከመፖስት በፊት ሁሌ የምጠይቀው ጭንቅላቴ ላይ የሚመጣ ጥያቄ ቢኖር ተቋማዊ ነው። ተቋማዊ ብቻ ሳይሆን ኢንፎርማቲቭ አድርገ መረጃ የምትሰጥበት አይነት ሀሳብ አይደለም። መርዶ ነው፣ ሀዘን ነው። ሀዘን እከሌ ሞተ ብለህ እስቲ ለአጎትየው ወይ ለአክስትየው እንደዛ ትናገራል። እንዲህ በተፈጠረ ችግር መኪናው ከመኪናው ጋር ተጋጭቶ እንዲህ አንገቱ ላይ ተሰንቅሎ ሞተ ብለህ ልታረዳችል። ስሜት ሊኖር ይገባል፣ ሀዘን ሊኖር ይገባል። ሲቀጥል ይህን ዜና ለማቅረብ የእውነት ትክክለኛው ሰው ነኝ ወይ ብለህ ራስን መጠየቅ አለብህ። ተቋማዊ እስከሆነ ድረስ ቤተክርስቲያን ደግሞ የመጣችበት የራሷ ፓዝ አላት። ለሀዘንም ለደስታም እንዴት ማኔጅ አድርጌ ህዝቦቼን ማዳረስ አለብኝ ብላ የምትመራበት የምትሄድበት የራሱ የሆነ መንገድ አላት። እዛ ውስጥ ዝልቅ ብለህ አስበው። ሰሚያኑ ብዙ ናቸው። ማኒፑሌት ሊደረግ ይችላል። አሁን ካለችበት ነባራዊ ችግር አንጻር ምን እያደረግኩ ነው ብለህ ራስን ማጠየቅ ከሆነ የሚነድ እሳት ላይ ቤንዚን ማርከፍከፍ ነው። የችግሩ ራስን አንድ አካል ሆነ መምጣት ነው እና ይህን ግምት ውስጥ ላይ አያስገቡትም። ኤኒዋን ሊዘግበው የሚችል አይነት ዜና አይደለም። ሀዘን እንደዚህ ማለት አይዘጋም። በጣም የጎዳኝ እሱ ነው። እግዚአብሔር ደግሞ ልብ አላሉትም። አይ ቲንክ መልመድ የሚባል ክፉ በሽታ አለ አይደል? እሱን የተጠቀሙት ሰው እኮ መጀመሪያ አንተን አታክ ከማድረግ በፊት ኢንቴንሽንን ያየዋል።
በምን አይነት ኢነርጂ ነው እየመጣብኝ ያለው ሰውዬ? ባጠቃው መልሶ እኔን የማጥቃት አቅም አለው ወይ? ስነ ልቦናው የተጎዳ ነው አይደለም ወይ ብሎ ሁሉን ነገር ካጣራ በኋላ ሲነቅ እርምጃውን መጀመር ይጀምራል ማለት ነው። ከነሱ ለይቼ አላየኋቸውም። ሲንቅህ ነው እርግጥ ብቻ በአጠቃላይ ለሞቱት እናት አባቶቻችን እህት ወንድሞቻችን ለመሰማታት አድርጎ አምላካችን ይቀበልና ምንም ማለት ሁላንቺ ማይባልበት ነው። ብዙ ቪዲዮ የሰራችሁ ሰዎች ምናልባት ይሄ ቪዲዮ እናንተ ጋር ሊደርስ ይችላልና እስቲ ከአንድ ወር በኋላ ስለዚህ ነው ያላችሁ ተውትና ቀኑን አትረሱትም ወይ? በአመቱ የምትዘክሯቸው አይነት ሰዎች አይደላችሁም። ይሄ ነው እናውቃለን። እንደ ቤተክርስቲያን ራሱ የወረደ ነገር የለም። 11 ጊዜ ጥቃት ደርሷል ሲባል የነዚህ ቅዱሳን ስማቸው በተጠረዘ መልኩ መጥቶ በየአጥቢያው ቤተክርስቲያኑ ምንድነው ይባላል? ፍታት ነው የሚባለው። ፍታት ድንቄም ፍታት እንኳን መፍታቱ ቀርቶ ማስገደሉ ቢቀርባቸው ቆንጆ ነው። ሐሳቡ ልክ ነህ፣ ትክክል 100%። ግን ኢንዲቪጁዋል ሞር ሰብጀክቲቭ እናድርገውና ሐሳቡን አሁን የምታዩት ሰዎች ግን እስቲ ቢያንስ ለማሰብ ሞክሩ እና ካላሰባችሁትም ደግሞ ራሳችሁን ብሌም አድርጉ። ሌላኛው ሀዘን እስኪመጣ ልክ የመጣ ሰዓት ላይ ይሄኛውን ሀዘን አስታውሱትና እንዲህ የተለየ ነገር ሳላደርግ ሌላ ክርስቲያን ተገደለ ብላችሁ እስቲ አስቡት። በጣም ከባድ ነው። ብቻ እስኪ ደግሞ ከወር በኋላ አይደለም ከሳምንት በኋላ የምንሰራው ምናልባት ቀጣይ የምንሰራው ፖድካስት ላይ አንስተን ኢንቴንሽኑ ደግሞ ምን ያክል እንደተለወጠ እናወራበታለን ማለት ነው። የሰውን ስለ ልቦና እያነሳን እናወራበታለን። እስኪ እናያለን ማለት ነው። እንግዲህ ፎሎ ማድረጋችሁን አትርሱ። ፎሎ ሰብስክራይብ ነው። ሰብስክራይብ ያድርጉን፣ ሼር ያድርጉልን፣ ቤተሰብ ይሁኑ። የዛሬ ፖድካስታችን በሀዘን ተጀምሮ በሀዘን የሚያልቅ